እንዳልኳችሁ የቪዲዮ መግቢያ ላይ ወይ ደግሞ ኢንትሮ ላይ which is የዚህ ቪዲዮ ሜን ቶፒኩ ምን እንደሆነ ተረድታችኋል ብዬ አስባለሁ። ይሄ ቪዲዮ የሚሆነው ስለምንድነው? ስለ ጆርኒ ነው። ሶ በመጀመሪያ አንድ ክሊር ላደርግላችሁ የምፈልገው ነገር አለ። እሱ ደግሞ ምንድነው? ይሄ ነገር ልክ እንደ ቻሌንጅ መውሰድ አልፈልግም። ምክንያቱም ቻሌንጅ ከሆነ በጣም ራሽ እንደማድረግና ቻሌንጁን እጨርሳለሁ ባልኩበት ጊዜ ነገሮችን የማልጨርስ ከሆነ በጣም በችኮላ ኢሞሽናል ሆኜ ነገሮችን እንደማበላሻቸው አውቃለሁ። which is እናንተም ያንን እንድትማሩት አልፈልግም። ቻሌንጆች ቢ ከዚህ በፊት በጣም ብዙ ቻሌንጆችን ጀምሬ ያውቃለሁ። ባይ ዘ ዌይ ከዚህ በፊት ቪዲዮ ሪከርድ አድርጌላችሁ አውቃለሁ። ነገር ግን ቪዲዮዎችን ፖስት ለማድረግ ስላልተመቸኝ ነው ፖስት ያልተደረገላችሁ እንጂ ቪዲዮ ሪከርድ አድርጌላችሁ ቻሌንጅ ጀምራለሁ ብዬ ቪዲዮ ቲክቶክ ላይ ፖስት አድርጌላችሁ ነበር። ያን 500 ዶላር ወደ እስከ 8000 ድረስ አሳድጌው ነበር። ከዛ በኋላ ግን ቪዲዮውን ፖስት ለማድረግ ስላልተመቸኝና በመሃል እየጎደሉ ቪዲዮ ስለነበሩ በዛ ምክንያት ፖስት አልተደረጉም። ነገር ግን እግዚአብሔር ይመስገን አሁንም የመምጣቱን ፖቴንሻል አግኝተናል። ስለዚህ አሁን እናንተ ጋር የመጣሁትን ቻሌንጅ ላሳያችሁ አይደለም። በዚህ ቪዲዮ የማሳያችሁ ምንድነው እንዴት አንድን 500 ዶላር which is ራሴን ሳይኮሎጂን ጠብቄ ኢሞሽኔን ጠብቄ ሪስክ ማኔጅመንት ሪስፔክት አድርጌ ስቴፕ ባይ ስቴፕ ስትራቴጂ ሪስፔክት እያደረኩኝ እንዴት ያን አንድን 500 ዶላር በአንድ ወር ጊዜ ውስጥ ከአንድ ወር እስከ 2 ወር ባለ ጊዜ ውስጥ ምን ያህል አሳድገዋለሁ እንዴት አሳድገዋለሁ የሚለውን ጆርኒ እንድታዩ ነው የፈለኩት። ጆርኒ ማለት እያንዳንዱ ፕሮግሬስን ከፍ ያልኩበትን ዝቅ ያልኩበትን ኢሞሽናል የሆንኩበትን which is ማርኬት ላይ ሰራዎችን ስህተቶችን ከእንደገና ፔሸንት የሆንኩበትን በጣም ፐርፌክት የሚባሉ ጊዜ ያሳለፍኩባቸው ልክ እንደዛው ደግሞ the bar time ያሳለፍኩባቸው እያንዳንዱ ነገር እንድታዩ ፈልጌ ነው ይሄንን ቪዲዮ ሪከርድ ያደረኩላችሁ ያሉት። this means which is ይሄ የዚህኛው ዩቲዩብ ቪዲዮ ፖስት ካደረኩኝ 1 አመት ከምናምን ያልፈዋል። ነገር ግን ይሄኛው ከ1 አመት በኋላ ከ1 አመት ከ10 ወር ከ1 አመት ከ7 ወር በኋላ ይሄንን ቪዲዮ ፖስት አደረግላችሁ ከናንተ በጣም ብዙ ጥያቄዎችን አይቼ ነው ዩቲዩብ እንደጀመርላችሁ በዛውም ደግሞ በጣም ብዙ እንድትማሩበት በጣም ልቤ ስለተነሳሳ ነው ማለት ነው። በዚህ ውስጥ ምን ታዩበታላችሁ? አንደኛ የሚኪያስን የመጣበትን መንገድ እግዚአብሔር ረድቶኝ የመጣውበትን መንገድ እያንዳንዱን መንገድ ትሩዝ በሆነ መንገድ እንደመጣሁኝ ራሴን እንዴት በስትራቴጂ አቁሜ እንዴት ትሩ በሆነ ሳይኮሎጂና ሪስክ ማኔጅመንት ራሴን ቢውል አድርጌ እዚህ ጋር እንደደረስኩኝ የምታዩት ህይወት ላይ እንደደረስኩኝ የምታዩበት ይሆናል። ከእንደገና ደግሞ እግዚአብሔር የምርም ከኔ ጋር እንዳለ የማሳያችሁ ነው። ይሄንን ጆርኒ ሪል እንደ ትክክለኛ ሚኪያስ ከዚህ በፊት የጀመራችሁን ጆርኒ የማሳይበት መንገድ ከሆነ አንድ ላልነግራችሁ ማልችለው ወይ ደግሞ ልደብቃችሁ ማልችለው ነገር አለ። እሱም ደግሞ ምንድነው? እኔ ጆርኒ ከጀመርኩኝ ህይወቴ ላይ ምንም አይነት ቻሌንጆችን ከጀመርኩኝ ምንም አይነት መንገዶችን ህይወቴ ላይ ከገባሁኝ እነዛን እያንዳንዱ መንገዶች ብቻዬን ገብቻቸው አላውቅም። እዚህ ጋር ስደርስ እግዚአብሔር ያደረሰኝ። ስለዚህ ከዚህ በኋላ ያለውም ህይወቴ ሁልጊዜ የምቀጥለው በሱ ተመርኩዤ ነውና ሁልጊዜ የትኛውም አይነት ነገር ህይወቴ ላይ ከመጀመሩ በፊት አንደኛ ቀድሜ የማደርገው ነገር የጀመርኩትን ነገር በሙሉ አሳልፌ ለሱ መስጠት ነው። ሁለተኛም ደግሞ ያን ነገር ከመጀመሩ በፊት መጀመሪያ እግዚአብሔር አይምሮን እንዲመራኝ ጸልያለሁኝ። ስለዚህ ልክ አሁን እዚህ ጋር እናንተ ጋር ስመጣ ጸልዬ ነው የመጣሁት which is እንደዛውም ደግሞ አብሬያችሁ እያንዳንዱን የኔን ትሩ የሆነውን ጆርኒ ማየት ከፈለጋችሁ እያንዳንዱን የኔን መንገድ በዚህ ቪዲዮ የማሳያችሁ ይሆናል ማለት ነው። ሌላ ልጨምርላችሁ የምፈልገው ነገር ምንድነው? ይሄኛው የ500 ዶላር ጆርኒ which is በጣም ልዩ የሆነ ጆርኒ ነው የሚሆነው። ምክንያቱም በዚህ ጆርኒ ውስጥ ሚኪያስ የሚኖረውን ዴሊ ሩቲን አሳያችኋለሁ which is እንደ ቭሎግ እሰራላችኋለሁ። በቀን ውስጥ ምን እያደረኩኝ እንደማሳልፍ ምን ነገሮች ላይ ፎከስ እንደማድረግ እሱን አሳያችኋለሁ። በየ10 ቀኑ ደግሞ ፒያውት ስለማወጣ which is ከአካውንት ዊዝድሮ ስለማደርግ ማለት ነው በየ10 ቀኑ ምን ያህል ገንዘብ ዊዝድሮ እንደማደርግም ቪዲዮ እሰራላችኋለሁ ማለት ነው። ስለዚህ በየ10 ቀኑ ቪዲዮ ትሰራላችሁ። በየ10 ቀኑ በጣም ከዛ መሃል የወሰድኳቸውን ትሬዶች አሳያችኋለሁ። በጣም ፐርፌክት ምሎን ትሬድ ብሬክዳውን አደርግላችኋለሁ። ልክ እንደዛው the worst ምሎ ትሬድም ደግሞ ለምን እንደዛ እንደሆነብኝ ብሬክዳውን የማደርግላችሁ ይሆናል። ስለዚህ ይሄ ጆርኒ which is ኖርማል ጆርኒ አይደለም። በዚህ ጆርኒ ምን ታያላችሁ? አንደኛ የመጣውበት መንገድ እውነት እንደሆነ ታያላችሁ። ሁለተኛ ሚኪያስ እስከዛሬ ብዙ ቻሌንጆችን ሲጀምር አይታችኋል። እነዛን ሁሉ ቻሌንጆች ሲጀምር ምን እንደማደርግ ሪል የኔ ጆርኒ ምን እንደሆነ ባክግራውንድ ምን እንደሆነ ምን ተመርኩዤ እንደምጀምር እንደገናም ደግሞ ምን አይነት ዴሊ ሩቲን እንደሚኖረኝ እያንዳንዱን ነገር ትላንትና ላይ እንዳሳያችሁ ለውጡን ትላንትና ላይ እንዳረጃችሁት ዛሬ ደግሞ በዚህ ቪዲዮ እያንዳንዱ ፕሮግረስ የምታዩት ይሆናል ማለት ነው። ስለዚህ ከዚህ በኋላ በዚህ ዩቲዩብ ቻናል እነዚህ ነገሮች እንዳለ ስቴፕ ባይ ስቴፕ ኮሚትድ ሆኜ ፖስት የማደርግላችሁናል። መርሳት የሌለባችሁ ነገር ይህንን አካውንት ፌል የማድረግ ሌላችን በጣም ዝቅተኛ ነው የሚሆነው። ፌል ካደረኩትም ግን ልክ እንደዛም ከእንደገና ዲፖስት አድርጌ የምጀምረው ይሆናል ማለት ነው። ምክንያቱም ይሄ ጆርኒ ስለሆነ በዚህ ውስጥ በጣም ብዙ መማርበት ነገር እኔም አለ። አሁን ካለው አክቹዋል ማርኬት ኮንዲሽን ማንጻር ደግሞ በጣም ብዙ የምማርበት ነገር አለ ማለት ነው። በተጨማሪም ደግሞ ምን አደርግላችኋለሁ ይሄኛው ጆርኒ የሚኖሩት በጣም ለየት ያሉት ነገሮችን ሪቫይዝ አደርግላችሁ። አንደኛ የሚሆነው ነገር ምንድነው? ይሄን ጆርኒ እያንዳንዱ ስቴፕ የማሳያችሁ ነው which is እኔ ፎሬክስ ከጀመርኩኝ በጣም ረጅም ጊዜ የማደርገው በጣም ኮሚትድ የምሆንበት በጣም ከራሴ የምወደው አንድ ቢሄቪየር አለኝ። እሱን ደግሞ ምንድነው? ኦልዌይስ ትሬዶችን ከገባ በኋላ የቀኑ መጨረሻ ላይ እነዛን ትሬዶች በቪዲዮ ብሬክዳውን አድርግቼ የማስቀምጥ ይሆናል። ስለዚህ የነዛን ቪዲዮ ሪከርዶችም አክሰስ የምሰጣቸው ይሆናል። ዶክመንት አድርግቼ አስቀምጥላችኋለሁ ማለት ነው which is even እነዛ ቪዲዮዎች ራሱ በየቀኑ መቅረጽ ካልተመቸኝ በጣም ታይም እያጣውኝ ከሆነ በሳምንቱ መጨረሻ ላይ ከ1 እስከ 2 እስከ 3 ትሬዶችን ብሬክዳውን የገባዎችን ትሬዶች ብሬክዳውን ሰርቼ በዛ ውስጥ ምን ያክል ኢሞሽን ነበረኝ ምን አይነት ሳይኮሎጂ በዛ ውስጥ እንዳሳለፍኩኝ ትሬድ ላይ ምን አይነት እንቅስቃሴ እንደነበረኝ ቶሎ ዘጋውት የጠበቅኩት ወይ ፓርሻል እየወሰድኩ ነበር ኤቭሪቲንግ አፕዴት አድርጌ ፖስት የማደርግላችሁ ይሆናል። ስለዚህ ይሄን ጆርኒ አንድ ይሄንን ታገኙበታላችሁ። ሁለተኛ ደግሞ ቭሎግ የምሰራላችሁ ይሆናል። ሶስተኛ ዴሊ ሩቲን ታያላችሁ። ስለዚህ ቭሎግ ከሰራላችሁ ዴሊ ሩቲን ታያላችሁ። አንድ ቻሌንጆችን ስጀምር ለህይወቴ ጆርኒዎችን ስጀምር ትልልቅ የሆነ መንገዶች ስገባ ምን አይነት ዴሊ ሩቲን ነው የሚኖረኝ ምን አይነት የቀን ውሎ ይኖረኛል የሚለው
የሚለውን ነገር ኤቭሪቲንግ የማሳያችሁ ነው። ከጠዋት ተነስቼ እስከ ማታ ድረስ የማረጋቸውን እያንዳንዱ ነገሮች የማሳያችሁ ይሆናል ማለት ነው። በጣም ብዙ ነገር ከዚህ ትማሩበታላችሁ ብዬ አስባለሁኝ። በተጨማሪ ደግሞ ኢትዮጵያ ውስጥ ከዚህ በፊት ቻሌንጅ ሲጀምር አይቼው የማላውቀው ነገር አንድ ነገር አደርግላችኋለሁ። እሱም ደግሞ አሁን እዚሁ ጋር ከእናንተ ጋር ሆነን አካውንቱን ክሬት እናደርጋለን። አካውንቱን ክሬት ካደረኩኝ በኋላ ምንም አይ ገንዘብ ዲፖዚት አላደርግበትም መጀመሪያ ላይ ለምን ዲፖዚት ያደረኩበትን ቀን እንድታውቁት ማለት ነው። ስለዚህ ልክ ማርኬቱ ላይ ሀሪፍ ሴታፕ ሳገኝ ማርኬቱ ወደምፈልገው ኮንዲሽን ሲመጣልኝ የዛን ጊዜ ምን የማደርግ ይሆናል ወዲያውኑ ያንን አካውንት 500 ራውንድ ዲፖዚት የማደርግበት ይሆናል። ዋንስ 500 ራውንድ ዲፖዚት ካደረኩኝ በኋላ ከዛን ቀን ጀምሮ ምን ያክል ቀን ትሬድ እንዳደረኩኝ የምታዩ ይሆናል ማለት ነው። ዳሚንስ አካውንቱን ልክ ትሬዱን አርግቼ ከጨረስኩኝ በኋላ ጆርኒን ከጨረስኩኝ በኋላ ልክ ገንዘቡን ዊዝድሮ አርግቼ ምን አደርግላቸዋለሁ ለእናንተ የሪድ ኦንሊ አክሰስ አካውንት ፓስወርዱን ሰጣቸዋለሁ ወይ ደግሞ ኢንቨስተር ፓስወርድ ሰጣቸዋለሁ። ያ ማለት የራሳቸው MT5 ላይ ሎጊን ብላችሁት ያንን አካውንት እያንዳንዱ የገባውትን ትሬድ ማየት ትችላላችሁ። ምን አይነት ትሬዶችን ገባው፣ ምን ያክል ትሬዶችን ገባው፣ ምን ያክል ሆልድ አደረኳቸው፣ በስንት ሎስ ሳይዝ ነው እየገባው የነበረው፣ እንዴት ነበረኝ የኔ ጆርኒ የሚለውን ነገር ብዙዎቻችሁ እዛ ላይ ገብታችሁ ማየት ትችላላችሁ። ይሄ ማለት በእርግጠኝነት ትክክለኛውን የኔን መንገድ ያሳያቸዋል ብዬ አስባለሁ። ኢቭን ምንም ቺት ላደርግባችሁ የማልችለው ወይ ደግሞ ምንም አይነት ነገር ሊሸፈንበት የማይችል ወይ ነው ብዬ አስባለሁ። ስለዚህ እያንዳንዱን የኔን ጆርኒ እዛ ላይ የምታዩ ይሆናል ማለት ነው። አካውንቱን ፌል ካደረገን እንዳልኳችሁ ደግሜ ዲፖዚት የማደርግ ይሆናል ማለት ነው። ዲስ ኢዝ በጣም the perfect thing። አሁን አካውንቱን ክሬት አድርገን የአካውንቱን ስምና የአካውንቱን ነምበር የማሳያችሁ ነው። ስለዚህ ያንን ነምበር አይታችሁ ልክ መቼ ዲፖዚት አድርጌ ትሬድ ማድረግ እንደጀመርኩኝ ከሱ የምታዩ ይሆናል። ላስት ፓርቲ የሚሆነው እሱ ነው። አካውንቱን ክሬት አድርጌያለሁኝ። አካውንቱን ነምበር የምሰጣችሁ ይሆናል። አሁን አካውንቱን ነምበር አሳያችኋለሁ። ኤቭሪቲንግ እዚህ ጋር ላይቭ በስልክ ያሳያችኋለሁ። ነገር ግን እንዳልኳችሁ ኤቭሪቲንግ እኔ ስጀምር እዚህ ጋር የደረስኩት በራሴ አይደለም። ትላንትና እግዚአብሔር ረድቶኝ እዚህ ጋር ከደረስኩኝ ትላንትና እጄ ላይ 100 እና 200 ዶላር 20 እና 30 ዶላር 15 እና 10 ዶላር እየኖረ እነዛን አካውንቶች አሳድጌ እግዚአብሔር አሁን ላለሁበት ስታተስ ለምታዩት ህይወት እግዚአብሔር ካበቃኝ which is በጣም ብዙ አይታችኋል። ለሱ እግዚአብሔር ካበቃኝ አሁንም ደግሞ ከዚህም በኋላ የምጀምረው ብቻዬን አይደለም። ትላንትና ላይ እዚህ ጋር በሱ እንደደረስኩኝ ሁሉ አሁን ደግሞ እግዚአብሔርን ተሞርክሼ ከዚህ በኋላ ያለውን ህይወት እንደምቀጥል አሳያችኋል። እስቲል እግዚአብሔር ከእናንተ ጋር መገኘቱ ነገሮችን አቺቭ እንድታደርጉ እግዚአብሔር ከአእምሯችሁ በላይ እንደሚባርካችሁ ከሰራችሁት በላይ እንደሚባርካችሁ በዚህ የምታዩ ይሆናል ማለት ነው። ይሄ ጆርኒ ብዙዎቻችሁን ብዙ ነገር ያስተምራችኋል ብዬ አስባለሁ። የእናንተ ጥንካሬ ሳይሆን የእግዚአብሔር መገኘት የሰው ልጆችን በጣም ብዙ እንደሚባርክ እንደምትማሩበት ተስፋ አደርጋለሁ። ስለዚህ እንዳልኳችሁ ሁልጊዜ አካውንት ከፍቶ የማደርገው ነገር አለ። በደንብ ጸልያለሁ። አካውንት ክሬት አድርጌ ጸልዬ ነው ክሬት የማደርገው። ነገር ግን ፎር ዲስ ታይም ግን አካውንቱን ኦልሬዲ ቅድም ጸልዬ ነበር ብያችኋለሁ፣ ክሬት አድርጌዋለሁ። ስለዚህ አንድ የማደርገው ነገር አለ። መጽሐፍ ቅዱስ ሲናገር ነገር ሁሉ በክርስቶስም እንደሚቀደስ ይናገራል። ስለዚህ ይህን አካውንት በጌታ በኢየሱስ ክርስቶስም ይህን አካውንት እንቀድሰዋለን። አባት እግዚአብሔር ሆይ በዚህ ውስጥ ያንተን መገኘት የምናይበት ጆርኒ እንዲሆን እንጸልያለን። አባት እግዚአብሔር ይህ ሁሉ ህዝብ ባለበት መሃል አንተ መገኘት በዚህ ውስጥ እንዳለ ልጅህን በማስተዋል ለመጥበብ እንደባረከው የምታሳይበት እግዚአብሔር ያንተ ትልቅነት የሚገለጥበት ጆርኒ እንዲሆን እንጸልያለሁ በኢየሱስ ክርስቶስም አሜን። ልክ እዚህ ጋር መጥቻውን አሳያችኋለሁ። እንደምታዩት ይሄውና አካውንቱን ክሬት አድርገናል። እዚህ ጋር ማየት ትችላላችሁ። አይ ቲንክ ፎከስ ያደርግላችኋል ብዬ አስባለሁኝ። እዚህ ጋር ማየት ትችላላችሁ። አካውንት ነምበሩን እዚህ ውስጥም ኤክሰነስ ውስጥም ገብቼ ላሳያችሁ። እንደምታዩት ይሄውና ኤክሰነስ ላይ እቺ ሊንካትና ሴቲንጓን እዚህ ጋር ይሄው አካውንት ክሬዴንሻሊን ማየት ትችላላችሁ። ሮ ስፕሪድ አካውንት ነው የከፈኩትኝ። ያ ማለት ኮሚሽን ያለው አካውንት ነው። ስለዚህ እዚህ ጋር ማየት ትችላላችሁ። ነምበሩ 41 06 56 39 2 ነው። አሁን ላይ እንደምትል ይሄው 41 06 56 39 2 ነው። ኤምኤስ ትሬዲንግ 500 ጆርኒ ብሎ ነው ስሙን የጻፍኩትኝ። እንደምታዩት ምንም አይነት ዲፖዚት የለውም። እስቲል ናው 0 ብር ነው ማለት ነው። ስለዚህ ልክ ማርኬቱ የምፈልገው ኮንዲሽን ላይ ሲሆን ዲፖዚት አድርጌ የምጀምር ይሆናል። ትሬድ የማደርገው እዚህ ጋር የምታዩቸውን ፔሮች ብቻ ነው ማለት ነው። ዩሮዩኤስዲ፣ ጂፒኤስዲ፣ ጂፒጄፒዋይ፣ ዩኤስዲ ጄፒኤን፣ ኤክስዩኤስዲ። ይህን ቪዲዮ እስከመጨረሻ ስለተከታተላችሁት አመሰግናለሁ። መልካም ቀን ይላችሁ የሀገሬ ልጆች። ሌትስ ጎ